ባሳለፍነው ሳምንት ብዙ ነገሮች ተከናውነው ነበር። ከዛ ውስጥ እንግዲህ አዶናይ ቲክቶክ አዋርድ አልፈልግም ብሏል። አሸንፋለሁ ብሎ ነበር ከዚህ በፊት። አሁን ግን አልፈልግም ብሏል እንጂ ወላይታ ሶዶ ተገኝቶ እንግዲህ ቱር ሲያደርግ ነበር እንደምታውቁት። እዛ ተገኝቶ የስቴዲየም አምባሳደር ሆኗል። ጎን ለጎን ደግሞ ዶን ዳንኤል ለላይፍ ታይም ፕሮፐርቲስ አምባሳደር ሆኗል። ሌላ የምናየው ደግሞ እንግዲህ በመዲናችን በአዲስ አበባ ፌስታል ይዞ መንቀሳቀስ ተከልክሏል እና ያስቀጣል። የተቀጣ ሰውም አለ፣ አብረን እናያለን። አይሾ ስፒድ ኢትዮጵያ ከአዶናይ ጋር አብሮ ሀገሩን ቱር እያደረገ እያሳየ ነበረ። ስለሱ የምናይ ይሆናል። አብራችሁን ቆዩ። ሰላም ውድ የብርሃን ሚዲያ ተከታታዮች እንደምን ከረማችሁ? ዛሬም እንደተለመደው ለእናንተ ይሆናሉ ያልናቸውን ባሳለፍነው ሳምንት የተከናወኑ ጉዳዮችን ይዘንላችሁ መተናል። አብራችሁን ቆዩ። አዶናይ እንግዲህ ቲክቶክ አዋርድ ቀጣይ መበላለው እኔ የማሸንፈው እያለ ነበር። ግን ደግሞ ከሰሞኑ ምን ብሎናል? ቲክቶክ አዋርድ ማሸነፍ አልፈልግም የቀጣይ ዓመት ብሏል ማለት ነው። እንግዲህ እንደምትሰሙት እስቲ አዳምጠን እንመለስ። የቀጣዩ ዓመት ቲክቶክ አዋርድ ማሸነፍ አልፈልግም። ጋይስ ይህ ቪዲዮ ልብ ብላችሁ እንድትሰሙ ትፈልጋለሁ። ምክንያቱም ዛሬ እግዚአብሔር ትልቅ መልእክት አድርሶልኛል በልቤ። አያችሁ ዛሬ የደረሰኝ መልእክት ምን እንደሆነ ላስረዳችሁ። እንደ አንድ አዶናይ እግዚአብሔር ትልቅ ትዕድልት ሰጥቶኛል። and ይህ ትዕድልት ለብዙ ዓመታት ክጄዋለሁ። ይህ ትዕድልት ምንድነው ብላችሁ ልትጠይቁ ትችላላችሁ። እኔም አንዳንዴ ግራ ይገባኛል። ግን ይህ ትዕድልት ስፈልገው ምላሴ ላይ ያገኘዋለሁ፣ መንፈሴ ላይ ያገኘዋለሁ። ብዙ ሰዎች ሲናገር መንፈሳቸው ይነካል፣ ለራሳቸው ያላቸው ፍቅር ይጨምራል፣ በራስ መተማመናቸው ይጨምራል። ለምንድነው ብዬ ግራ ይገባኝ ነበር። እንደዚህ ሲናገር ብዙ ሰዎች ውስጣቸው ሲነካ መጽሐፎች ስላነበብኩኝ ብቻ ሳይሆን የሆነ የተሰጠኝ ነገር እንዳለ ይሰማኛል በየቀኑ። ግን ይህ የተሰጠኝ ነገር በጣም እያስወገድኩት ነበር። because ጥላቻ ያመጣልኝ እሱ ስለነበረ ከዚህ በፊት ብዙ ምክሮች ይሰጥ ነበረ። ብዙ ሰዎች ደግሞ ያ ምክር ወደ መጥፎ ነገር እየቀየሩ ይጠቀሙበት ነበር እኔን ለመውጣት። ግን አሁን ትልቅ ትምህርት ተማርኩኝ። እስካሁን ያደረኳቸው ነገሮች አሁን ያለሁበት የስኬት ደረጃ አድርሰውኛል። አሁን ያለሁበት የስኬት ደረጃ መቀጠል እንደሌለበት እግዚአብሔር ነግሮኛል። ላስረዳችሁ። አያችሁ የተለያየ ስኬቶች አሉ። አንዳንድ ስኬት በገንዘብ ነው፣ አንዳንድ ስኬት በታዋቂነት ነው። እኔ የገንዘብም የታዋቂነትም ስኬት አግኝቻለሁ፣ እግዚአብሔር የተመሰገነ ይሁን። አሁን ግን የመንፈሳዊ ስኬት ማግኘት ፈልጋለሁ። የመንፈሳዊ ስኬት የሚመጣው ደግሞ የሌሎችን መንፈስ ማደስ ስትችል ነው። በራስ መተማመን የሌላቸውን በራስ መተማመን እንዲኖራቸው ማድረግ ስትችል ነው። ራሳቸውን ማያፈቅሩትን ራሳቸው እንዲያፈቅሩ ማገዝ ስትችል ነው የመንፈሳዊ ስኬትን የምታገኘው። ይህ ሁሉ ለማድረግ ደግሞ ረጋ ማለትን ይጠይቃል፣ ራስን መመልከት ይጠይቃል። ልብ ብላችሁ ካስተዋላችሁ ላለፉት 3 ወራት ያለምንም እረፍት በየቀኑ አዳዲስ ቪዲዮዎች እያመጣው ነበር። ምክርም በጣም ቀንሼ ነበረ። ኦፍ ኮርስ በተግባር እያሳየዋችሁ ነበረ፣ እንዴት ወደ ስኬት መድረስ እንዳለባችሁ እያሳየዋችሁ ነበረ፣ በመናገር ሳይሆን በተግባር። አሁን ግን የምናገርበት ሰዓት ነው። ምክንያቱም አሁን ያለሁበት ደረጃ ለኔ ብቻ ሳይሆን ለእናንተም ግልጽ ሆኖ እንደታየ እርግጠኛ ነኝ። ስለዚህ ልመራችሁና ላሳያችሁ ፈልጋለሁ። ምን ይሉታል መሰላችሁ? True leaders create leaders። ቀጣይ ዓመት ቲክቶክ አዋርድ ኦፍ ኮርስ ማሸነፍ ፈልጋለሁ፣ አሸንፋለሁም ብዬ አምናለሁ። ግን እኔ ሳልሆን ማሸነፍ ያለብኝ ሌሎች ማሸነፍ የሚችሉ መፍጠር ነው ያለብኝ ብዬ ነው ማስበው። እኔ ብቻ ላሸንፍ የሚለው ሜንታሊቲ ለራሱ ሽንፈት እንደሆነ ነው የገባኝ። በጣም ትልቅ የሆነ ትምህርት። ስለዚህ ለምን አሸናፊዎችን አልፈጥርም? ለምን ተደብቀው የተጨናነቁትን አልመክራቸውም? ለምን መንገዱን አላሳያቸውም? ለምን ሜንቶር አልሆንም? ለምን ኮች አልሆንም? አይ ቲንክ አዶናይ የተፈጠረው እሱ ለመሆን ነው። መንገዳቸውን የጠፋቸው ሰዎች ወደ መንገዳቸውን ለማስገባት እና ከዚህ በኋላ ያሉት ቪዲዮዎቼ የተለዩ ይሆናሉ ላችሁ ፈልጌ ነው። ኦፍ ኮርስ ያን ያህል ቪው ላላገኝ ይችላልው፣
ያን ያህል ቫይራል ላልወጣ እችላለሁ። ሜቢ ቲክቶከር ኦፍ ዘ ይር ላላሸንፍ እችላለሁ ቀጣይ ዓመት። ግን ዓለማዊ ስኬት ምንም አይደለም ለኔ። ሁሉም አቺቭ አድርጌዋለሁ። በአንድ ቀን ውስጥ 4-5 አዋርድ ማሸነፍ ምን እንደሆነ አውቄዋለሁ። ኦልራይት ያመጣልኝ ምንም ደስታ የለም፣ ምንም ሙሉነት የለም። ግን ያ ስኬት ማግኘት የሚፈልጉን በጣም ብዙ ሰዎች አሉ። አይ ቲንክ ሁላችንም የየራሳችን መንገድ አለን ብዬ አስባለሁ። እንደ አንድ አዶናይ በየአመቱ ተከታታይ አዋርድ ማሸነፍ አለብኝ ብዬ ቃል የገባሁኝ ሰው ነኝ። ግን አሁን ኦልሞስት ቃሌን እያጠፍኩኝ እንደሆነ ነው እየተሰማኝ ያለው። ግን ቃል ማጠፍ ሳይሆን ሳክሪፋይስ ማድረግ ነው ብዬ ነው ማስበው። እዚህ ደረጃ የደረስኩት የሆነ ነገር ሳክሪፋይስ አድርጌ ነው። አሁን ደግሞ እኔ ብዙ ነገር ሳክሪፋይስ አድርጌ ግን አንድ ትልቅ ነገር አተርፋለሁ፣ መንፈሴን፣ ሙሉነቴን። ስለዚህ ኮች አዶናይ ብላችሁ ጥሩኝ። ካሁን በኋላ ላስተምራችሁ ፈልጋለሁ ስለ ማኒፌስቴሽን፣ ህይወታችሁ እንዴት እንደምትፈጥሩ፣ ኮንፊደንስ፣ በራስ መተማመን፣ ስለ ሰልፍ ዳውት፣ ስለ ቁጭት፣ ስለ ጸጸት፣ ስለ ሀዘን፣ እነዚህ ሁሉ ነገሮች እያስተማርኩኝ ካላችሁበት አዘቅት ወጥታችሁ ወደ ትልቅ ስኬት እንድትደርሱ ፈልጋለሁ። እንግዲህ እንደሰማችሁት ነው። ነገሩ ሪዝናብል ነው ሐሳቡ። እንደኔ እይታ ከሆነ ጥሩ ነው ማለት የተመቸኝ ነገር ከሱ ንግግር ምን እንደሆነ ታውቃላችሁ? ኦልዌይስ እኔ ላሸንፍ አይባልም፣ ሁሌ እኔ ብቻ አይባልም። እሱ ራሱ አመለካከት እኔ ብቻ የሚለው ላሸንፍ የሚለው ራሱ ሽንፈት ነው። እሱ ራሱ አመለካከት ያለው ወድጄዋለሁ፣ ልክ ነውና በቃ እሱ ማሸነፍን አይቶታል። ከዚህ በኋላ ምንድነው አሸናፊዎችን ስለመፍጠር እንጂ ስለማሸነፍ አይደለም ማስበው ነው ያለው። የሚበረታታ ነው፣ መልካም ሀሳብ ነው። እንደኔ ይበል የሚያስብል ነው፣ ቢገፋበት መልካም ነው እና ጥሩ ነው። ብዙ ሰው ደግሞ እንግዲህ እንደሚያፈራ ብዙ ሊደር መሆን የሚችሉ አሸናፊ መሆን የሚችሉ ሰዎችን እንደሚያነሳሳ ተስፋ አደርጋለሁ። እንግዲህ ከዚሁ ጋር በተያያዘ ሰሞኑን አዶናይ ወላይታ ሶዶ ተገኝቶ ቱር ሲያደርግ ነበረ ከአይሾ ኢትዮጵያ ጋርና ከሌሎች ሰዎች ጋር በመሆን ቱር ሲያደርግ ነበረ እንዳያችሁትና ከዚህ በፊት እንደምናውቀው እንግዲህ ከወላይታ ሶዶ ህዝብ ጋር አዶናይ ጠለቅ ያለ ፍቅር አለው የሰጡት። ከዚህ በፊትም ሄደው ያደረጉለት አቀባበል በጣም የሚገርም ነበር። አሁንም በድጋሚ ደማቅ አቀባበል አድርገውለት እንዲሁም ደግሞ ለስቴዲየም አምባሳደር ሆኖ ስያሜ ተሰጥቶት የራሱ ስም ተሰጥቶት በክብር ተቀብለውታል። አሁንም በድጋሚ እንዲሁም ደግሞ አይሾ ኢትዮጵያ ቤተሰቦች ጋር ሄዶ ተዋውቆ ያደገበትን ሰፈር እንግዲህ እኛም አይተናል። አብሮ አይሾ ኢትዮጵያ እያሳየ ነበር ያደገበትን ሰፈር ምን እንደሚመስል ምናምን እያሳየ ነበርና እውነት ለመናገር አዶናይ ያረገለት ነገር በጣም የሚደነቅ ነው። ሁሉም የሚያውቀው ነገር ነው። ለአይሾ ኢትዮጵያ ያረገለት ነገር መልካም ነው በጣም ማለት እንዲሁ ብቻውን ቢሆን በዚህ ደረጃ በዚህ ፍጥነት እዚህ መድረስ ይከብደው ነበር። እውነት ለመናገር በጣም ትልቅ ነገር ነው ያረገለትና ሀገሩ ሄዶ የነበረው አቀባበል ለሱ አያልቅም ቢነገር ሰላምሽን አብዝቶልኝ ጤና አንተ ባታወራው ባይቀና ምስልህም ያወራል ለልጆች ስትል መኖር ይለኝ ነበር። በቃ የሰፈሩ ሰው መጥቶ ቤተሰቡ እናቱ አባቱ በደንብ ቤት ውስጥ ተዘጋጅተው ምናምን ደማቅ አቀባበል አድርገው ነው ያስተናገዷቸውና ደስ ይላልና እንደውም እኔ ያየው ምንድነው የታዛብኩት አንዳንድ ኮሜንቶችም እያየው ነበርና ይቅርታ አድርግልን እንዲሁ ሙድ ሲያዝ እንደምታውቁት ሙድ ሲይዙ ነበር ብዙ ሰዎች። ብቻ እሱ አይሾ ኢትዮጵያ ላይ ማለት ነው አንዳንድ ነገር ሲወረወርበት ነበርና ይቅር በለን ምናምን እየተባለ ነበርና እንደኔ እይታም ከመጀመሪያውም እሱን አክቹአሊ እኔ አልደግፍም። አሁን ደግሞ ሳይ አንዳንዴ የሰውን ባክግራውንድ ጀርባውን ሳናቅ ዝም ብለን እንዳመጣልን እንናገራለን። ቀላል ነው ቃላትን መወርወር ማለት ለተቀባዩ ነው እንጂ የሚወረውረው ሰው ሲምፕል ነውና ብዙ ሰውን ሰብራለንና ይሄ ልጅ ከዛ ጠባብ ከተማ ወጥቶ በዚህ ደረጃ ወጥቶ ራሱ ኢንፍሉዌንስ ማድረጉ ለራሱ በጣም ትልቅ ነገር ነው ማለት ለሱ ትልቅ ነገር ነው። ሌላው ነገር ተትቶ የቋንቋ ጉዳይ ምናምን እንዳለ ሆኖ እንደውም
ያ አለመቻሉ ወይ ቋንቋ አለማወቁ ሳይገድበው ሳይይዘው ማድረግ የሚፈልገውን ነገር እያደረገ ነው ባይዘው። ይሄ ራሱ አንድ ኳሊቲ ነው ለኔ ማለት ነው። እና እሱን ያደነኩ ነበርና ቀላል አይደለም ባይዘው። ሰው ላይ ስናየው ሊቀል ይችላል እንጂ ከዛ ወጥቶ የሰውን አፍና ኮመንት ተቋቁሞ ተጋፍጦ መሄድ ማለት ቀላል አይደለም። እሱ ለዚህ ደግሞ አዶናይ በጣም ኮንፊደንስ ቢልድ እንዲያደርግ ያሉበትን አንዳንድ ጎደሎች ከቨር በማድረግ ብዙ ነገር በማገዝ ረድቶታል እና ትልቅ ይሄ የሚመሰገን ነገር ነውና በቃ እሱን ለማለት ስለፈለኩኝ ነው። ዝም ብለን ሰዎች ላይ ቃላት ባንወረውር መልካም ነውና እንግዲህ ጥሩ ነው። ሀገሩን ቢያስታውቅ የተሰጠውን እውቅና መፈመሱን ለመልካም ቢጠቀምበት መልካም ነው። ከዚህ በኋላ ያለውን እሱ ማለት ነው። ግን መምጣቱ መፈመሱ ሰው ጋር መታወቁ ሶሻል ሚዲያ ላይ ኢንፍሉዌንስ ማድረጉ እንደሱ ከወጣበት አካባቢ አንፃር ከባድ ነው። እሱ ብቻውን ማለት ነው ሌላ ምንም ሳይጠበቅበትና ዝም ብለን እንትን ባንል መልካም ነው። ከዚህ በኋላ ያለውን ደግሞ እሱ በአግባቡ ይጠቀማል ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ ከዚህ ጋር በተያያዘ ጆን ዳንኤልም እንዲሁ ከሰሞኑ ለላይፍ ታይም ፕሮፐርቲስ ብራንድ አምባሳደር ተደርጎ ተሹሟል እንዳየ ነው እንግዲህ። እና እኔ ያየሁት ነገር ማለት ነው ለሱም እንኳን ደስ አለ። በጣም ትልቅ ነገር እየሰሩ ነው። እንደ ወጣት ትልቅ ነገር እያደረጉ ነው። አዶናይም መልካም ነገር እያደረገ ነው። ብዙ ወጣቶች እያገዘ ነው ወደፊት ጥሩ ትውልድ ለመፍጠር። እንግዲህ እንደነገረን ከሆነ ደግሞ ከሰሞኑ እየጣረ ነው። ጆን ዳንኤልም ከተፈታ ጀምሮ መልካም ነገሮችን እንግዲህ በኢትዮጵያ ከሰሞኑ ሆሳዕና ሄዶ ነበረ። ብዙ ነገር እያደረገ ነው እና መልካም ነገር እያደረጉ ነው። ስኬት ደግሞ ደስ ይላል። ሁለቱም አምባሳደር ከሰሞኑ ሆነዋል። ስኬታቸው ደስ ይላልና ኮመንት ሳይ ማለት ነው በጣም ይገርመኛል የሰው አስተያየት አንዳንዴና እኔም እንግዲህ የራሴን አስተያየት ነው የምሰጠው ማለት በፖዚቲቭ ሳይድ ብናየው ብዬ በቃ ኮምፓሪዥን ውስጥ አስገብተዋቸው ከእንትናን አይቶ ነው እንዲህ ግራ ነው የሚገባው አክቹአሊ ማለት በቃ ሁለቱም በየራሳቸው እየሄዱ ባይዘው ስራ እየሰሩ ነው ሁለቱም። እዚህ ጋር ተመልካች ደግሞ ጊዜያት ስራ ዝም ብሎ እንትን እያደረገ ነውና ጥሩ እየሰሩ ነው። ኮምፓሪዥን ውስጥ ማስገባት አያስፈልግም። በዛኛው በኩል እንዲየተቃጠሉ ነው፣ በዚህኛው በኩል እንደዚህ ምናምን የሚባል ነገር እያየው ነውና መልካም ነገር እየሰሩ ነው ሁለቱም። ኢቨን ፉክክር ቢሆንም ያደርጉት ቢኮዝ መልካም ነገር እያገኘን ነው። እኛ ለብዙ ሰው እየጠቀሙ ነው። ተጠቃሚ ሳንሆን ቀርተን ነው እንጂ እዛ ጋር ተጠቃሚ የሆኑ ሰዎች ቢያወራችሁ እንደ ቀላል አይደለምና ትልቅ ነገር እያደረጉ ነው። የሚበረታቱ ናቸው። ፉክክር ውስጥ ከማስገባት አንድ ላይ ሆነው የተሻለ ነገር እንዴት እንደሚያመጡ ብናስብ ይሻላል። እንደኔ አጉል ፉክክር ውስጥ ከማስገባት ሁለቱን ማለት ነው። ሁለቱም የራሳቸው ኳሊቲ ያላቸው፣ ሁለቱም የተለያየ ላይፍ አላቸው። በቃ ይኸው ነው ለኔ ማለት ነውና መልካም ነገር እያደረጉ ነው። ሊመሰገን ይገባል። እንግዲህ ሊቀጥሉበት ነው አስተያየቴ ማለት ነው። ሌላው በመዲናችን አዲስ አበባ እንግዲህ እንደሰማነው መረጃ ከሆነ ፌስታል ይዞ መንቀሳቀስ የሚያስቀጣ መሆኑን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ገልጿል። እንግዲህ ይሄ ነገር ከዚህ በፊትም ተብሏል፣ ግን ከዚህ በኋላ ሲሪየስ ሆኖ ያስቀጣል ተብሏልና ብንጠነቀቅ መልካም ነው። አይ ዶንት ኖ የፌስታል ቦታ ምን ከቨር እንደሚያደርግልን አላቅም፣ ግን የወጣው ህግ እንደዛ ነው። እንግዲህ ከከተማ ጽዳት አንፃር ምንም ሊሆን ይችላል አላቅም፣ የወጣው ህግ እንደዛ ነውና ብንጠነቀቅ መልካም ነው። ቅጣት የሚኖረው ከሆነ ከባድ ስለሚሆን ለማለት ፈልጋለሁ። ምክንያቱም ከዚህ ከደንብ ማስከበር ጋር በተያያዘ በሶሻል ሚዲያ ስሙ ቶሚ ፕላስ ወይም ደግሞ ቶማስ ኃይሉ ተባለው ግለሰብ እንግዲህ ከሰሞኑ እንዲህ ከደንብ ጋር በተያያዘ ጉዳይ መቀጣቱን ሰምተናል። ለዛም የ100 ሺህ ብር ቅጣት ተጥሎበት ተቀጥቷል። በተከለከለ መንገድ ያሽከረከረ በመሆኑ ተቀጥቷል። ጋር በተያያዘ እንግዲህ ከሰሞኑ እንደሰማነው በሶሻል ሚዲያ ስሙ ቶሚ ፕላስ ወይም ቶማስ ኃይሉ በመባል የሚታወቀው ልጅ እንዲህ ደንብ ከማስከበር ጋር በተያያዘ ቅጣት አጋጥሞት ነበር፣ ተቀጥቷል። የ100 ሺህ ብር ቅጣት ነው ለዛውም የተቀጣው ማለት ነውና
አክቹአሊ እሱ እንደነገረን ከሆነ እንዳሳወቀው ከሆነ አስቦበት ወይ ህግን ለመጣስ ተብሎ ሳይሆን ባለማወቅ የተደረገ ነገር ነው። እስቲ ሚላውን አንዴ ሰምተን ነው እንመለስ። 100,000 ብር መቀጣቱ ተሰምቷል። ታዋቂው ስፖርተኛ እንዲሁም ደግሞ የሶሻል ሚዲያ ተጽዕኖ ፈጣሪ ሆነው ቶሚ ፕላስ በደንብ መተላለፍና የመሰረተ ልማቶች ላይ ጉዳት በማድረስ በመኪናው ላይ 100,000 ብር ቅጣት እንደተጣለበት እየተነገረ ይገኛል። ከሰሞኑ እንደሚታወቀው ባካሪ ሳኛ ኢትዮጵያ ለጉብኝት መምጣቱን ተከትሎ እንግዲህ ቶሚ ፕላስ እሱም በመቀበል ትልቅ የሆነ አስተዋጽኦ ማበርከቱ የሚታወስ ነገር ነው። በዛ ወቅትም እንግዲህ ባካሪ ሳኛን ለማስጎብኘት በመኪና ውስጥ ለእግረኛ ለመሮጫ እንዲሁም ደግሞ ለቢስክሌት ብቻ የተዘጋጀ መሰረተ ልማት ላይ በመኪናው ጉዳት በማድረስ ነው ይህንን የ100,000 ብር ቅጣት የተላለፈበት። የአዲስ አበባ ደንብ ማስከበር ባለስልጣንም እንግዲህ በደረሱት ጥቆማዎች መሰረት በተለምዶ ራስ መኮንን ወይም ደግሞ አዲሱ አራዳ ፓርክ ውስጥ የፈጸመውን ይህንን ስህተት መሰረት በማድረግ እንግዲህ እንዲሁም ደግሞ የተለያዩ ማስረጃዎችን በማሰባሰብ በቶሚ ፕላስ ላይ የ100,000 ብር ቅጣት እንደተጣለበት ጭምር ነው መረጃዎች እየወጡ የሚገኙት። የአዲስ አበባ ደንብ ማስከበር ባለስልጣንም አክሎ መልእክቶቹን ጭምር አስተላልፏል። እንደዚህ አይነት ድርጊቶችን ስትመለከቱ በድጋሚ እንድታሳውቁ እንዲሁም ደግሞ ይህንን ያሳወቃችሁ ሰዎች ምስጋናውን ጭምር አቅርቧል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን እንደሰማችሁት እንግዲህ ህግን ለመጣስ ተብሎ የተደረገ አይደለም። እንዲሁም ደግሞ ለህግ ተገዢ እንደሆነ እና ህግ መከበር እንዳለበት ለማሳየትም ቅጣቱን ተቀጥቷል። እሱና እንደዚህ ህጎች ተግባራዊ የሚደረጉ ቅጣት የሚኖራቸው ከሆነ ቀድመን ብንጠነቀቅ ጥሩ ነው። የፌስታሉ ጉዳይ ለማለት ነው። እንግዲህ ለዚህ ሳምንት ካየናቸው ጉዳዮች መካከል ለእናንተ ያለውን አምጥተናል። እንግዲህ ቀጣይ ሳምንት ደግሞ ተገናኝተን በሌላ ጉዳይ እስክናወራ ድረስ መልካም ጊዜ፣ በሰላም ቆዩ።